ሰላም እንደምን ቆያችሁ አዱኛ ነኝ ከአርዲላንድ ኢንስቲትዩት ኦፍ ቴክኖሎጂ ከዚህ በፊት እንግዲህ በአይቲ ፊልድ ብዙ ትሬኒንጎችን ስንሰጥ ቆይተናል ይሄ እንግዲህ እስካሁን ድረስ ወደ 6ኛ 7ኛ አመት እየያዝን ነው እንግዲህ ትሬኒንግ ከጀመርን በዚህ ቆይታ ውስጥ ብዙ ተማሪዎች በከፍተኛ ደሞዝ ተቀጥሯሉ ብዙዎች ወደ አይቲ ስኪል መጥተዋል ብዙዎች የአይቲ ዕውቀት አግኝተዋል ብዙ ቴስቲሞኒያል መስማት ይችላልላችሁ እኛ እንግዲህ የቻልነው ለእናንተ ለማድረስ ሁሉ ጊዜም ዝግጁ ነን እና አሁን እንግዲህ ሰሞኑ የምንጀምረውን የአይቲ ስልጠና ስንጀምር ለእናንተ ያለውን አንዳንድ መረጃ ማጋራት ስላለብን ነው ከዚህ በፊት ሼርፖይንት ትሬኒንግ እንግዲህ ስንሰጥ ሼርፖይንት ፊልድ ላይ የሚሰራበት ኤሪያ ስለሆነ እንግዲህ ያንን ትሬኒንግ የሚያውቀው ስኪል ያለፍኩበትን ኤክስፒሪየንስ ሼር ሲያደርግ ብዙ ተማሪዎች እንግዲህ የሥራ እድል ማግኘት ይችላሉ ግን አንዳንድ ተማሪዎች በስኪል እጥረት ወይም ከዚህ በፊት በአይቲ ላይ ስልጠና አለ መውሰድ ከዛ የተነሳ ብዙ ጊዜ ፌስ የሚያደርጋቸው ቻሌንጆች አሉ የትኛውም አይቲ ትሬኒንግ ለመውሰድ በርግጥ መሰረታዊ የሆነ የኮምፒውተር ስኪል ያስፈልጋል ምክንያቱም አሁን በእኛ በአበሻ ኮሚኒቲ የሚሰጡ ትሬኒንጎች ኦልሞስት ኦል አድቫንስድ ትሬኒንጎች ናቸው እነዚህ አድቫንስድ ትሬኒንጎችን ወስደን ለመቀጠል ከዚህ በፊት በአካዳሚክ ወይ ታለንት በጣም ደና ታለንት ሊኖረን ይገባል ሁለተኛ ደግሞ ዲዲኬትድ ሆነን በጣም ከፍተኛ የሆነ ኢፈርት በዚህ ትሬኒንግ ላይ ካላደረግን እንደሚወራው አይደለም በአይቲ ፊልድ ላይ ስራ ማግኘት መቀጠር ለእናንተ ግልጽ ለማድረግ ነውና እንደሚወራው እንዲሁ ዝም ብለን ተነስተን 2-3 ሳምንት ወይ 2-3 ወር አይቲ ስልጠና ወይ ሆነ ሼርፖይንት ስልጠና ወይ ፓወር አፕ ስልጠና ወይ ሙልሶፍት ስልጠና ወስደን ወይ ፓወር ቢአይ ስልጠና ወስደን የምንቀጠረው አይደለም ሁሉም ነገር በኢንተርቪው ላይ ይሁን ተቀጥራችሁ ኢቭን ስራ ቦታ ላይ ገብታችሁ ፌስ የምታደርጉት ነገሮች በሙሉ ልክ ጆይን ስታደርጉ አይቲ ላይ ደና ዕውቀት ደና ስኪል እንዳላችሁ ነው ካምፓኒዎች ኮንሲደር የሚያደርጉት እንደውም አንዳንዴ እናንተን ከራሳቸው አብልጦ ነው የሚያያችሁና ልክ ፕሮ ግሩ እንደሆናችሁ ብዙ ነገር በደንብ እንደምትችሉት ነው ፊል የሚያደርጉት ስለዚህ እናንተ ደግሞ በዚህ ሁኔታ ላይ ገብታችሁ የአይቲ ጥያቄዎች ሲነሱ መረበሽ ያለው ነገር አለና እነዚህ ነገሮች ሁሉ ከዚህ ጋር አሶሺየትድ ሾርት ትሬኒንግ ሲንሰጥ ሰዎችን ፌስ የሚያደርጉት ነገሮች ናቸው ከዛ የተነሳ እንግዲህ የአይቲ ሮድ ማፕ አዘጋጅተናል የአይቲ ሮድ ማፕ ምንድነው መጀመሪያ ልክ አይቲ ፋንዳሜንታል አይቲ ሊትሬሲ ወይም ኮምፒውተር ሊትሬሲ ኮምፒውተር አሶሺየት ዲግሪ ወይም አይቲ አሶሺየት ዲግሪ ያለ ሰው ማወቅ ያለበት ትሬኒንግ መሰረታዊ አይቲ ናውሌጅ ጀምሮ ከዛ ደግሞ አድቫንስድ ናውሌጆች በአይቲ ላይ እነዚህ ነገሮችን ሁሉ ኢንክሉድ ያደረገ ትሬኒንግ አንድ ተማሪ ቢወስድ ኮምፕሊት ትሬኒንግ መጀመሪያ አንድ አይቲ ፕሮፌሽናል ማወቅ ያለበትን ትሬኒንግ ቢወስድ ከዛ በኋላ ያለው የትኛውም ትሬኒንግ የትኛውም የአይቲ ፊልድ አንድ ስፔሻላይዜሽን ቢመርጥ ሰክሰስፉል ሊሆን ይችላል የሚል ሳይንሱንም በተከተል መልክ ነው እንግዲህ ነው ማለት ስለዚህ ይሄ ትሬኒንግ ለሁለት ነገር ዲዛይን ተደርጓል አይቲ ፕሮፌሽናል ትሬኒንግ ከጨረሳችሁ አንደኛ የአይቲ ሳፖርት ኮምፒውተር ሳፖርት ቴክኒካል ሳፖርት ሪሞት አሲስታንስ እነዚህ ነገሮችን ብዙ ኦፕኒንጎች አሉና በዚህ ፊልድ ላይ መስራት ይችላልላችሁ ሁለተኛ አማራጭ ምንድነው ከዚህ በኋላ ያለው አድቫንስድ የአይቲ ትሬኒንጎች ላይክ ሼርፖይንት ይሁን ፓወር ፕላትፎርም ዴቨሎፐር ወይም ሶሉሽን አርኪቴክት ለመሆን ዳታ አናሊስት ለመሆን ዳታ ሳይንቲስት ለመሆን ስትፈልጉ ሌላ ደግሞ ፕሮግራመር ዴቨሎፐር ለመሆን ስትፈልጉ ሶፍትዌር ዴቨሎፐር ዌብ ዲዛይነር ኮንቴንት ኤዲተር የትኛው አይቲ ሪሌትድ ፊልድ ላይ ለመግባት ተቀጥራችሁ ለመስራት በግላችሁ ለመስራት የራሳችሁ ቢዝነስ ከፍታችሁ ለመስራት የትኛው ኤሪያ ላይ የአይቲ ስኪል በጣም ወሳኝና ወሳኝ ነው ስለዚህ ይሄን ትሬኒንግ ስትወስዱ አንደኛ የፊውቸር ኦፖርቹኒቲ ሁለተኛ በራሳችሁ የግል ስራችሁን ለመጀመር መነሻ ይሆናል አይቲ ስኪል ፓርቶችን ሌላ ሰው የአይቲ ዕውቀት የሚያስፈልግ ሰውን መቅጠር አያስፈልጋችሁ ራሳችሁ የትኛው አይቲ ሴክተር ላይ የሚያስፈልገው ነገሮችን ራሳችሁ አውቃችሁ ማኔጅ ማድረግ ትችላላችሁ ስለዚህ አንድ ቢዝነስ ሲጀምሩ አትሊስት አንድ የአይቲ ፕሮፌሽናል ያስፈልጋቸዋል ስለዚህ ያንን ቦታ እናንተ ከበር ማድረግ ትችላላችሁ ማለት ነው ከዛ ውጪ ግን የትኛውም ስራ ለመስራት ለፐርሰናልም ለኦርጋናይዜሽን አካውንታንት ሆናችሁ ሌላ ሜዲሲን ላይ የሚሰሩት ፋይናንሻል ላይ የሚሰሩት አግሪካልቸራል ላይ የሚሰሩት ሁላችሁም ይመለከታችኋል ማለት ነው የአይቲ ዕውቀት መያዝ ስለዚህ ይሄንን ሁሉ ግምት ውስጥ አስገብተን ነው ይሄን አይቲ ፕሮፌሽናል ትሬኒንግ እንግዲህ በዚህ ትሬኒንግ ምንድነው የሚሰጠው መጀመሪያ አንድ ሳምንት ውስጥ what is information technology የሚል ሁለተኛ ሳምንት ላይ ደግሞ የኮምፒውተር ሃርድዌሮችን በሙሉ ልክ የምትጠቀሙት እንግዲህ ወደ አይቲ ስትገቡ የኮምፒውተር ሃርድዌር እናንተ የምትጠቀሙትን ዲቫይስ መረዳት ማወቅ ያስፈልጋችኋልና ስለዚህ የኮምፒውተር ሃርድዌር ሙሉ በሙሉ እየፈታችሁ የገጠማችሁ
ችግር ቢፈጠር እንዴት ፊክስ እንደምታደርጉ ያንን ነው የምትማሩት። በሶስተኛ ሳምንት ላይ ኦፕሬቲንግ ሲስተም ነው የምትማሩት። ኦፕሬቲንግ ሲስተም ምንድነው? እንዴት ኢንስታል ይደረጋል? እንዴት ሲስተም አድሚኒስትሬሽን እንሰራለን? እንዴት ዩዘር አድ እናደርጋለን? እንዴት አካውንት ክሬት እናደርጋለን? እንዴት የዲቫይስ ፖሊሲ፣ የኔትወርክ ፖሊሲ፣ የሴኩሪቲ ፖሊሲዎችን አፕላይ እንደምታደርጉት እንግዲህ በሶስተኛ ሳምንት ይሄን ነው የምትማሩት። ከዛ በኋላ ሶፍትዌር ማኔጅመንት እንግዲህ ማይክሮሶፍት 365 አፕሊኬሽኖች ላይክ እንደ ሼርፖይንት፣ ማይክሮሶፍት ቲም አድሚኒስትሬሽን፣ ፕላነር፣ ዋን ድራይቭ ከነዚህ ጋር አሶሺየት የተደረጉ ነገሮችን በሙሉ ትማራላችሁ። ታይፒንግ ማስተር፣ በታይፒንግ በተለይ አሁን ኮምፒውተር ከፍታችሁ ኪቦርድ የቱ ጋር እንደሆነ ለማወቅ ትቸገራላችሁና እንዴት ታይፒንግ ላይ ማስተር ማድረግ እንደምትችሉት ማይክሮሶፍት ኤክሴል ላይ፣ ማይክሮሶፍት ወርድ ላይ፣ ፓወርፖይንት ላይ ልክ ሶፍትዌር ፓርት ስትጨርሱ ወደ ኢንተርኔት ቴክኖሎጂ ጋር እንሄዳለን። ስለዚህ ኢንተርኔት ቴክኖሎጂ ላይ ያሉ ነገሮች ለምሳሌ ዌብሳይት ምንድነው፣ ኤችቲቲፒ ምንድነው፣ ፕሮክሲ ሰርቨር ምንድነው፣ እንዴት እያንዳንዱ ነገር ኢንተርኔት ቴክኖሎጂ ላይ ያለው ዲጂታል ማርኬቲንግ ምንድነው፣ ብቻ ብዙ ነገር ነው በውስጡ አካቶ የሚይዘውና እዚህ ውስጥ ያሉ ነገሮች እንደ ክራውድ ሶርሲንግ፣ ዲጂታል ማርኬቲንግ፣ ክላውድ ኮምፒውቲንግ ላይክ እንደ ሲስኮ ፓኬት ትሬሰር ተጠቅመን ኢንተርኔት ወይም ኔትወርክ እንዴት ቡልድ እንደምናደርግ፣ ዲኤችሲፒ ላይክ ዳይናሚክ ሆስት ኮንፊግሬሽን እንዴት አይፒ አድሬስ አሳይን እንደሚደረግ እነዚህ ቴክኖሎጂዎችን እንማራለን። ከዛ በኋላ ሳይበር ሴኩሪቲ ትማራላችሁ። ስለ ሴኩሪቲ ያለው ነገር የኦርጋናይዜሽን ሴኩሪቲ፣ ኮንፊደንሻሊቲ፣ ኢንቴግሪቲ እዚህ ላይ ያሉ ነገሮች አቬይላቢሊቲ፣ አንድ ካምፓኒ ሰርቨር እንዴት አቬይላብል መሆን እንዳለበት እነዚህ ነገሮች ላይ እንግዲህ ከበር እናደርጋለን። ያንን ስንጨርስ እንግዲህ ወደ ዳታ ቤዝ እንገባለን። ሲኩዌል ማለት ነው። እንግዲህ ኮምፒውተር ሳይንስ ሙሉ ነው የምትማሩት። ዳታ ቤዝ እንጨርሳለን። ሲኩዌል ሰርቨር ኢንስታል አድርገን ኩዌሪ ጽፈን ያንን ሁሉ ነገር ከጨረስን በኋላ ዳታ አናሊሲስ ጋር እንሄዳለን። ዳታ አናሊሲስ ላይ ያሉ ነገሮችን ትጨርሳላችሁ። ዌብ ፕሮግራሚንግ፣ ፓይተን፣ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት እነዚህ ነገሮችን ከቨር ታደርጋላችሁ። ከዛ ፕሮፌሽናል ትሬኒንግ የሚባላል መስሪያ ቤት ስትገቡ እንዴት ከሰዎች ጋር ኮሙኒኬት ታደርጋላችሁ፣ ሪዙሜ እንዴት እንደምትመልሱ፣ ኢንተርቪው እንዴት እንደምትመልሱ የፕሮፌሽናል ትሬኒንግ አለ። ሪዙሜ ፕሪፓሬሽን ይኖረናል። ሪዙሜ ፕሪፓሬሽን ከጨረሳችሁ በኋላ ወደ ማርኬት መውጣት ትችላላችሁ ወይም ኔክስት ፊልድ መምረጥ ትችላላችሁ። ይሄ ትሬኒንግ እንግዲህ የትኛውም የአይቲ ፊልድ ለመምረጥ ለእናንተ ፋውንዴሽን ይጥላል ማለት ነው። 3 ወር ውስጥ ይሄንን ሁሉ እንዴት እንጨርሳለን ትጨርሳላችሁ። ሌሎች እንደጨረሱ እናንተም ትጨርሳላችሁ። ይሄው የጨረሱ ተማሪዎች መጠየቅ ትችላላችሁና እነርሱ ቴስቲሞኒያል መስማት ትችላላችሁ። ላይቭ ክላስ ሴሽን ይኖረናል። አንድ ላይ ከጨረሱ ተማሪዎች ጋር አንድ ላይ የምትሆኑበት ላይቭ ሴሽኖችን አቴንድ ታደርጋላችሁ። ይሄ ትሬኒንግ ምን ያህል ኮስት ያደርጋል የሚል ጥያቄ ደግሞ ስንት ሺህ ብዬ ልንገራችሁ። ስንት ሺህ ዶላር በሺህ የሚቆጠር አይደለም። አፎርድ ካደረጋችሁ $315 ዲስካውንት ተደርጎ $315 ነው። በኢንስታልመንት ከሄዳችሁ ከዛ ሊበልጥ ይችላል። ግን አንድ ጊዜ ፔይ ካደረጋችሁ ያንን የምናስከፍላችሁ ለትሬኒንግ ፔይመንት አይደለም። የእናንተ ቪዲዮ በጣም ወደ በጂቢ ሲቆጠር ወደ 2 ቴራባይት ስቶሬጅ አክሰስ አላችሁ ክላውድ ላይ። ስለዚህ ያንን ላይፍ ታይም አክሰስ ስለምታደርጉ ለክላውድ ሰርቪስ በሙሉ የሚከፈል ነገር አለና ያንን ከበር እንድታደርጉ ነው እንጂ ትሬኒንጉ ኦልሞስት ፍሪ ትሬኒንግ ነው፣ ነፃ ትሬኒንግ ነው። ያንን ግን የላይፍ ታይም አክሰስ የምታደርጉበት የእናንተ የቪዲዮ ሆስቲንግ ፔይመንት $315 ብቻ መክፈል አፎርድ ማታደርጉት ከሆነ ነፃ እድል አላችሁ አፕላይ ማድረግ። ከዛ በኋላ ነፃ የትምህርት እድል አፎርድ ማድረግ አልችልም ብላችሁ ያለውን ፎርም ላይ የሚያስፈልገው ክራይቴሪያ ካሟላችሁ ነፃ መማር ትችላላችሁ። እናንተን ሳፖርት ለማድረግ ነው። ኮንቲኒየስሊ ሳፖርት ይኖራል፣ ኮሚኒኬሽን ይኖረናል። ላይቭ ትሬኒንግ ጆይን ታደርጋላችሁ። ሰኞ፣ ሮብ፣ ዓርብ ላይቭ ክላስ ይኖራል። ከዛ ተጨማሪ ግሩፕ ስታዲ አለ። ክላስሩም ለ24 ሰዓት ኦፕን ነው። ስለዚህ ጆይን ስታደርጉ ምንም የሚያስቸግራችሁ ነገር የለም። ልክ ኮርሱን ኢንሮል እንዳደረጋችሁ ቀጥታ ላይቭ ክላስ ትገባላችሁ እንጂ እኛ ምን ልከው ሊንክ የለም። ቀጥታ ልክ ኮርሱን ኢንሮል እንዳደረጋችሁ አውቶማቲካሊ ላይቭ ክላስ ላይ ነው የምትገኙት ማለት ነው። ስለዚህ ሁሉም ነገር አውቶሜትድ ነው። ክላስ በሌለበት ታይም ላይ ደግሞ ቪዲዮን አክሰስ አድርጋችሁ ዋች እያደረጋችሁ እየተማራችሁ ክላስ መጠበቅ ትችላላችሁ። ስለዚህ ለማንኛውም ጥያቄ 540 440 1540 ላይ መደወል ትችላላችሁ። ስትደውሉ ለይህን ክላስ ጆይን ለማድረግ ብቻ አይደለም፣ ኤኒ ታይም እያንዳንዱ ስቴፕ ላይ ቻሌንጅ ፌስ ያደርጋችሁ መደወል ትችላላችሁ። አርዲላንድ ክላስ ላይ በሚለው ላይ ገብታችሁ ሁሉ ኢንፎርሜሽን ማግኘት ትችላላችሁ። ቴንክ ዩ። መልካም ጊዜ፣ መልካም ቆይታ።